በመጨረሻም ሶራቱ ከካናዳና ከአሜሪካ ውጭ ላላችሁ ቤተሰቦቼ እንዴት በነፃ በስልካችሁና በኮምፒውተራችሁ እንደምትጠቀሙ አሳያችኋለሁ። እንዲሁም በዚህ ቪዲዮ ላይ የሶራቱን ኢንቪቴሽን ኮድ እሰጣችኋለሁ። እነዚህን የሚያማምሩ በጣም አስደናቂና አስገራሚ የሆኑት የኤአይ ቪዲዮዎችን እንዴት በቀላሉ ስልኬን ብቻ መጠቀም እንደሰራው ስቴፕ ባይ ስቴፕ እንመልከት። ስለ ሶራቱ እጅግ በጣም ብዙ ነገር ተብሏል። አሁን ቀጥታ እንዴት እንደምትጠቀሙና እንዴት በቀላሉ ኢትዮጵያ ውስጥ ናችሁ አክሰስን ማድረግ እንደምትችሉ አሳያችኋለሁ። ይህንን ነገር አንድሮይድ ላይም አይፎን ላይም መጠቀም ትችላላችሁ። በቅድሚያ ማዘጋጀት ያለባችሁን ነገር ነግራችኋለሁ። የመጀመሪያው ቪፒኤን ነው። ሁለተኛው ደግሞ ዌብ ብራውዘር ነው። የትኛውም ዌብ ብራውዘር መጠቀም ትችላላችሁ። እኔ የምጠቀመው ኦፔራ ሚኒን ነው። ምክንያቱም እዛ ላይ ቢልት የሆነ ወይም የራሱ የቪፒኤን ስላለው ነው። እዛው ላይ መጠቀም ትችላለሁ። እነዚህ ሁለት ነገሮች ካዘጋጃችሁ በኋላ በቀጥታ ወደ ብራውዘራችሁ በመሄድ sora.jgpt.com ብላችሁ ሰርች ታደርጋላችሁ። እንደምታዩት ከካናዳና ከአሜሪካ ውጭ ላለ እንደዚህ አይነት ሜሴጆችን ይሰጣችኋል። እኔ ኢትዮጵያ ስላለው ሶራ ኢትዮጵያ ውስጥ አቬሌብል አይደለም ይለኛል። ስለዚህ ምን ማድረግ አለብኝ የሚለውን ወደ ቀጣይ ስቴፕ እንሄዳለን። ኦፔራ ሚኒ ስለምጠቀም እኔ በቀላሉ እዛው ላይ እንደምታዩት ቪፒኤኑን ኮኔክት አደርገዋለሁ። እናንተ ደግሞ ይህንን ኦፔራ መጠቀም ካልፈልጋችሁ ሌላ ብራውዘር መጠቀም ትችላላችሁ። ነገር ግን ዩኤስኤ ወይም ካናዳ ቪፒኤን መጠቀም ይኖርባቸዋል የግድ ሶራቱን አክሰስ ለማድረግ። ከዛ የምትኖርበትን ቦታ ከቀየራችሁ በኋላ በቀላሉ አክሰስ ማድረግ ትችላላችሁ። ነገር ግን አሁንም አንድ ችግር አለ። ይህም ኢንቪቴሽን ኮድ ነው። እኔ እዚህ ቪዲዮ ላይ አንድ ኢንቪቴሽን ኮድ ሰጣችኋለሁ። የኢንቪቴሽን ኮዱን በዚህ ቪዲዮ የሆነ ቦታ ላይ አስቀምጥላችኋለሁ። ቪዲዮን እስከ መጨረሻ ማታዩት ከሆነ ይሄንን ኮድ ልታገኙ አትችሉም። አሁን በቀጥታ ወደ አሰራሩ እንሄዳለን። ኢንቪቴሽን ኮዱን ካስገባን በኋላ ቀጥታ ወደ ሶራ ዩዘር ኢንተርፌስ ወይም ደግሞ ወደ ኤክስፕሎረር ፔጅ ያመጣልናል። እንደምታዩት ስልካችሁ ላይ በምትጠቀሙበት ሰዓት ላይ እንደ ቲክቶክ እና የትኛውም ማለት ሶሻል ሚዲያ ፕላትፎርም የራሱ የሆነ ዩዘር ኢንተርፌስ አለው። ሶራቱ ቪዲዮዎች ብቻ የሚጫኑበት። ቀጥታ እናንተ ወደ ፕሮፋይሉ በመሄድ ፕሮፋይላችሁን ታስተካክላላችሁ። በመቀጠል ደግሞ ፕላስ ምልክቷን በመጫን የምትፈልጉትን ፕሮምፕት በማስገባት የምትፈልጉትን አይነት ቪዲዮዎችን ጀነሬት ማድረግ ትችላላችሁ። ነገር ግን የራሳችሁን ኬሚዮ ወይም የራሳችሁን ፊት በመጠቀም የኤአይ ቪዲዮ መስራት የምትፈልጉ ከሆነ የግድ የአይፎን ተጠቃሚ መሆን ይኖርባችኋል። አይፎን ላላችሁ ደግሞ እንዴት በቀላሉ ኢትዮጵያ ውስጥ ናችሁ የራሳችሁን ኬሚዮች ጀነሬት እንደምታደርጉና እንዴት በቀላሉ እንደምትጠቀሙ አሳያችኋለሁ። በቀጥታ ወደ አፕ ስቶር ከገባን በኋላ እንደምታዩት የፕሮፋይል ምልክቱን እንጫነዋለን። ወደ አካውንታችን ከገባን በኋላ ወደ ዩኤስ ወይም ወደ ካናዳ እንቀይረዋለን። ይህንን ስታደርጉ የቢሊንግ አድሬሳችሁ ይቀየራል። ስለዚህ ይህንንም ለማስተካከል በቀጥታ ወደ ጉግል በመግባት ራንደም ዩኤስ አድረስ ብለን ሰርች እናደርጋለን። ከዛ መጀመሪያ ላይ የሚመጣልን አማራጭ በመጫን የምትፈልጉትን የዩኤስኤ ራንደም አድሬስ በቀላሉ እዚህ ጋር መመልከት ትችላላችሁ። ከነዚህ ውስጥ አንዱ መርጣችሁ ኮፒ ፔስት እያደረጋችሁ መምላት ትችላላችሁ። ሙሉ በሙሉ ሞልታችሁ ከጨረሳችሁ በኋላ ሴቭ ትላላችሁ። አሁን ሪጂናችሁ ወደ ዩኤስኤ ተቀይሯል ማለት ነው። ስለዚህ በቀጥታ የሶራቱን ማውረድ ትችላላችሁ። አፕሊኬሽን ማውረድ ትችላላችሁ። ነገር ግን ሎኬሽናችሁንም ቀይራችሁ የሶራቱን አፕሊኬሽን ማታገኙ ከሆነ ሌላ ስቴፕ አለ። እሱንም አሳያችኋለሁ። ቪፒኤናችሁን ዲስኮኔክት ሳታደርጉ በቀጥታ ወደ ሶራ ኤአይ ብላችሁ ሰርች ታደርጋላችሁ። ከዛ የሚመጣላችሁን የመጀመሪያ አማራጭ ትነካላችሁ። ሶራቱ ኢዝ ሂር የሚለውን በመቀጠል ዌብሳይት ውስጥ ልክ እንደገባችሁ ዳውንሎድ ሶራ አፕ የሚል አማራጭ ይመጣል። እሱን ክሊክ ታደርጋላችሁ። በቀጥታ ወደ አፕ ስቶር ይወስዳችኋል። ከዛም ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ካደረጋችሁ በኋላ ቅድም ሬጂስተር ባደረጋችሁ ኢሜል ሳይን ኢን ታደርጋላችሁ። ከዛም ይመጣላችሁን አማራጭ ኮንቲኒው እያደረጋችሁ ታልፉና ጌት ስታርት የሚለውን ትጫናላችሁ። በመቀጠል ካሜራችሁን አክሰስ እንዲያደርግ ይጠይቃችኋል። አሎ ትሉታላችሁ። ከዛ የራሳችሁን ፊት ሪከርድ ማድረግ ትጀምራላችሁ። 15 ሰከንዶችን ነው የሚሰጣችሁ። ይህም የሆነበት ምክንያት ሶራቱ ላይ መስራት የምትችሉት ማክሲመም ሰከንድ 15 ሰከንድ ብቻ ነው። ስለዚህ እናንተን ድምጽ ዲቴክት ማድረግ ይኖርባቸዋል። እንዲሁም እናንተን ምስል ዲቴክት ማድረግ ይኖርባቸዋል። እንደምታዩት መጀመሪያ ላይ እነዚህ 3 ቁጥሮች ያስጠራቸዋል። ይህንን በምታደርጉበት ሰዓት ላይ እነሱ የእናንተን ድምጽ እየወሰዱት ነው። ምክንያቱም ቀጣይ ላይ የምትሰሩትን የኤአይ ጀነሬሽን በእናንተ ድምጽ ማድረግ ስለሚፈልጉ ያንን ድምጽ ይወስዱታል ማለት ነው ለሳምፕል። በመቀጠል የፊታችሁን እንቅስቃሴ ይወስዳሉ። ወደ ግራና ወደ ቀኝ አድርጋችሁ ፊታችሁን በማንቀሳቀስ ስቴፑን ታልፉታላችሁ። ሁለተኛውን ስቴፕ ይህም የኤአይ ክሬሽን ላይ የእናንተ ሙቭመንት በጣም ስለሚፈልጉት እዛ ላይ ተመርኩዞ የተለያዩ አይነት ቪዲዮዎችን ስለሚሰሩ እጅግ በጣም ይጠቅማቸዋል። ሶስተኛው ደግሞ ሙቭ ዩር ሄድ አፕ ኤንድ ዳውን ነው። ይህም ጭንቅላታችሁን ወደ ላይና ወደ ታች ያንቀሳቀሳችሁ ቪዲዮ ላይ ትሰራላችሁ። እነዚህ ስቴፖች በትክክል የምትተገብሩ ከሆነ በቀጥታ ራሱ ወደ ካሜራ ይወስዳችኋል። ይህም ማለት የእናንተን ፊትና የእናንተን ድምጽ በቀላሉ የምትፈልጉትን የእናንተን ኤአይ ቪዲዮ መስራት ትችላላችሁ። የተለያዩ ፕሮምፕቶችን በመስጠት በቀላሉ የምትፈልጉትን ኤአይ ቪዲዮዎችን ጀነሬት
ጀነሬት ማድረግ ትችላላችሁ። እነዚህን ስቴፖች የምትሳሳቱ ከሆነ ድጋሚ ሪቴክ አድርጋችሁ መስራት ትችላላችሁ። ይህን ስቴፕ ካለፋችሁ በኋላ who can use this የሚለው አማራጭ አለ። ይህም የእናንተ ቪዝ ማን መጠቀም ይችላል የሚለውን እዚህ ጋር ማምራት ትችላላችሁ። እነዚህ ነገሮች ካስተካክላችሁ በኋላ በቀጥታ ደን ትላላችሁ። እንደምታዩት እዚህ ጋር የራሳችሁ የሆነ ኬሚዮ ተቀምጧል ማለት ነው። እሱንም በመጫን የምትፈልጉትን ፕሮምፕት ትጽፋላችሁ። ከዛ ጀነሬት ትላላችሁ። የምትፈልጉትን አይነት ቪዲዮ በቀላሉ ጀነሬት ማድረግ ትችላላችሁ። አሁን ደግሞ ወደ ቪዲዮ ጀነሬሽን እንመለስ። እንደምታዩት ሁለት አይነት አማራጮች አሉት። የመጀመሪያው ፖርትሬት እና ላንድስኬፕ ነው። ሁለተኛው ደግሞ 10 ሰከንድ እና 15 ሰከንድ ነው። ከነዚህ ከሁለቱ መርጣችሁ የምትፈልጉትን አይነት ቪዲዮዎችን ጀነሬት ማድረግ ትችላላችሁ። ለፕሮምፕት ጋይድ ደግሞ የምትፈልጉ ከሆነ ቻት ጂፒቲ መጠቀም ትችላላችሁ። በዚህ መንገድ ጀነሬት ማድረግ ትችላላችሁ። ይህንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ